በአንድ ዓመት ውስጥ ያነበብኳቸው 100 መጽሐፎች አንብቤያለሁ። በነገራችን ላይ በአንድ ዓመት ውስጥ ማለት ነው። አንደኛ የራዕይ ምጥቀት፣ 2 ራስ ፍለጋ፣ 3 ለውጥ፣ 4 ሶስቱ አጼዎችና የኢትዮጵያ ሙስሊሞች፣ 5 ሌላ ሰው፣ 6 የተቆለፈበት ቁልፍ፣ 7 መልከ ስባት፣ 8 ካሊን ጂብራን፣ 9 የአና ማስታወሻ፣ 10 እውነትና እምነት፣ 11 ጀስት ዱ ኢት ናውን ሳትውላው ላደርገው፣ 12 ሜሎስ፣ 13 የኦጋዴን ድመቶች፣ 14 የጭንቁ ስል፣ 15 ኦሾ፣ 16 ዘዳቪንች ኮድ፣ 17 የሃያላን ሴራ በኢትዮጵያ፣ 18 ሙስሊም ያልሆኑ ሰዎች ስለ ሙስሊም የሚያነሷቸው ጥያቄዎች፣ 19 ሀጅ በሽር ዳውድ በህይወቴ ዙሪያ፣ 20 መንዙማ፣ 21 ተውሂድና ሽርክ፣ 22 ኢስላም የማህበራዊ ችግሮች መፍትሄ፣ 23 ኬም ፎሌት የአሸባሪው ሴራ፣ 24 ሐላል እና ሐራም፣ 25 ከዚህ ትውልድ አይደለሁም ወይም ማህበራዊ ፍልስፍና፣ 26 ማጆሪስ፣ 27 የታላቁ ነቢይ የሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ፣ 28 ስውሯ ገዳይ፣ 29 የሳጥናኤል ጎል በኢትዮጵያ፣ 30 ከአሜን ባሻገር፣ 31 የአረቦችና የእስራኤሎች የስድስቱ ቀን ጦርነት፣ 32 አራቱ ከዋክብት፣ 33 አሸናፊነት፣ 34 ገዢ ስሜት፣ 35 አዲስ ራዕይ፣ 36 ዜን ቡዲዝም፣ 37 መደመር የአብይ አህመድ መጽሐፍ፣ 38 በያሪኮ ጩኸት በዛ፣ 39 ጥበብ ቅጽ 1 ከጲላጦስ፣ 40 በራስ መተማመን፣ 41 ከፈላስፎች ዓለም፣ 42 እመጓ፣ 43 ብቀላ፣ 44 ካህሊን ጂብራን ለምን ካህሊን ሳይሆን ካርሎስ ቀበሮ የሰላዩ ፈተና፣ 45 አመድ አፋሽ፣ 46 ራስን ማወቅ፣ 47 ኢምንት ዕድል፣ 48 በገና ዋዜማ፣ 49 ጣረሞት፣ 50 ቁርአን በአማርኛ፣ 51 መጽሐፍ ቅዱስ ከአዲስ ኪዳን እስከ ብሉይ ኪዳን፣ 52 ኢትዮጵያ ቅድስት ሀገር፣ 53 የወንበር ፍቅር፣ 54 ባይብል ኮድ፣ 55 ተልሚድ፣ 56 ውልብታ፣ 57 ሰኪና፣ 58 ላሜቦራ፣ 59 ፍቅርና ጋብቻ፣ 60 ህይወት ያለ ጭንቀት፣ 61 ችጋርና ወጥመድ የመጠርመስ ጭንቅላት ወይም የጠረመሰ ጭንቅላት፣ 62 ወድቆ የተገኘ ዶክተር፣ 63 ታንታዊ፣ 64 በብቃት የመኖር ጥበብ ሪሊዚንግ ዩር ዘ ፖቴንሻል፣ 65 ትንቢት ሼህ ሁሴን ጅብሪል፣ 66 የተገለጡ አይኖች፣ 67 የህይወት ሚስጥር፣ 68 ኢየሱስ ማን ነው፣ 69 ኦሮማይ፣ 70 ወንጀለኛው ዳኛ፣ 71 ጎዳና ላይ ወድቆ የተገኘ ዶክተር፣ 72 የነፃነት ጎህ ሲቀድ ወይም ፕሮፌሰር ብርሃኑ ነጋ፣ 73 ራስን የማስተዳደር ጥበብ፣ 74 ራስን መሆን፣ 75 ሰው፣ 76 ህልምሽን አጫውችኝ፣ 77 ሴልሚው ፖቴንሻል። እነዚህ አሁን ገና አልጨረስኳቸውም መጽሐፎቹ ማለት ነው። ግን ማለት ነው እኛ ሰው እያነበብን ለእውቀት ይሄ ሁሉ ቦታ ሰጥተን እየሰራን መፈመስ አይደለም እኛ ስራችን። ግን ቲክቶክ ላይ የትኛውም ሕፃን ደደብ ስሙ በትክክል መጽሐፍ ሳይችል ይፈምሳል። እኔ ይገርመኛል እኮ በነገራችን ላይ ማለት ነው። መጽሐፎቹን ለመጽሐፍ ሁላ ማለት ነው ይሄው 15,000 ብር ማለት ነው የመጽሐፍ ማስቀመጫ የክብር ቤት ሰርቼ ማለት ነው 15,000 ብር ማለት ነው። ቲቪ ስታንድ የመጽሐፍ መደርደሪያ ሰርቼ መጽሐፎቹ እንደዚህ በክብር ነው ያስቀምጥኳቸው። ጥንታዊ መጽሐፍ እነዚህ ያላነበብኳቸው፣ ለምን ያነበብኳቸው ግማሾቹ ያላነበብኳቸው መጽሐፎች ናቸው። ጣረሞት ሂትለር ጭምር ማለት ነው። ግን ደደብ ይፈምስባታል ሀገሪቷ ላይ ደደብ። ቲክቶክ ላይ ደደብ ቫይራል የሚወጡ ቪዲዮዎች ዝም ብላችሁ ይሁ ዝም ብሎ ጥሩምባ እየነፋ ቫይራል ይወጣል። ገና እዚህ ጋር ማለት ነው እስቲ ጥሩ ነገር ለማፈመስ ወይም ደግሞ ለማውጣት ሞክሩ።